ሰላም እንዴት ናችሁ? ውድ የሁሉ ቲዩብስ ቤተሰቦች፣ ይህ ሁሌም ፈጣንና ታማኝ መረጃን የምታገኙበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑን። ወደ ዕለቱ ዜናዎች ሲሸጋገር እንግዲህ ዛሬ ኤርታሌ አካባቢ ላይ ስለፈነዳው የእሳተ ገሞራ ፍንዳታና እንዲሁም ደግሞ በኢሚግሬሽን ዙሪያ ከፍተኛ ግብር ከፋይ ለሆኑ ሰዎች የዲፕሎማቲክ ፓስፖርት መሰጠቱን አስመልክተን የተወሰነ ነገር እናወራለን። እንግዲህ የፍንዳታው ድምጽ ዛሬ በኤርታሌ ዙሪያ የተከሰተው የፍንዳታ ድምጽ ጅቡቲ፣ መቀሌና ደሴ ዙሪያ መሰማቱን የመረጃ ምንጮች ያሳያሉ። ዛሬ የፈነዳው ተራራ በኤርታሌ አቅራቢያ የሚገኝ አዲስ ተራራ ሲሆን ከዚህ በፊት ምንም አይነት የእሳተ ገሞራ ምልክት አሳይቶ የማያውቅ እንደሆነ የአካባቢው ነዋሪዎች መግለጻቸው ይታወቃል። ከፍንዳታው ሲወጣ የነበረው ጭስ አካባቢውን የሸፈነው ሲሆን በአቅራቢያው ያሉ መንደሮች የዛሬውን ውሎ ግማሽ ጨለማን የተላበሰ ቀን ነበር ያሳለፉት የሚል መረጃንም አጋርተዋል። ፍንዳታው በተከሰተበት ሰዓት የነበረው ድምጽ ከፍተኛ በመሆኑ በኤርታሌና በአፍዴራ ከተማ አቅራቢያ ንዝረትና መጠነኛ መንቀጥቀጥ ያስከተለ ሲሆን ነዋሪዎች በድምጹ እጅግ ተደናግጠን በፍርሃት ተውጠን ነበር ሲሉ ክስተቱን አስረድተዋል። የድምጹ ስሜት እስከ ጅቡቲ፣ ትግራይና ወሎ ዙሪያ ባሉ ከተሞች ላይ እንደተሰማ በስልክ ያገኘናቸው ነዋሪዎች ነግረውናል ሲሉም ለመረጃ ምንጮች ተናግረዋል። ዛሬ የፈነዳው ተራራ ከዋናው የኤርታሌ ተራራ በ8 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከ3 ቀን በፊት ጭስ መሰል ነገር ይታይበት እንደነበረው በስፍራው በእንስሳት ጥበቃ ላይ የተሰማራ ወጣት መረጃውን መናገር ችሏል። ተራራው ከዚህ በፊት ምንም አይነት ምልክት አሳይቶ እንደማያውቅና ከ3 ቀን በፊት የተወሰነ ጭስ ማውጣት ጀምሮ ዛሬ ላይ ለጆሮ በሚከብድ መልኩ በከፍተኛ የፍንዳታ ድምፅ እንዳወጣ እና አካባቢውን በጥቁር ጭስ ወደ ጨለማነት እንደቀየረባቸውም ከመንደሩ ነዋሪ ጋር በነበረን ቆይታ ለመረዳት ችለናል ሲሉ የመረጃ ምንጮች ገልጸዋል። ክስተቱ ከጠዋቱ 4 ሰዓት እስከ 7 ሰዓት ድረስ ድምጽ እያሰማ እንደነበር የስፍራው አስጎብኚ ገልጸውልናል ሲሉም የመረጃ ምንጮች ተናግረዋል። የፍንዳታው ጭስ አመሻሹ ላይ ትንሽ የቀነሰ ሲሆን ቀን ከነበረው ጥቁር እና ጭጋጋማ አየር ወደ ነጭ አመድ መሰል ጭስ ተቀይሯል ሲልም የአፋር ብዙሃን መገናኛ ድርጅት መረጃውን አጋርቷል። ሌላኛው የኢሚግሬሽንና ዜግነት አገልግሎት ለከፍተኛ ግብር ከፋዮች የሚሰጠውን የመጀመሪያ የዲፕሎማቲክ ፓስፖርት ሰጠ። ለከፍተኛ ግብር ከፋዮች በልዩ መልኩ የዲፕሎማቲክ ፓስፖርት ማግኘት እንዳለባቸው የኢፌዴሪ ጠቅላይ ሚኒስትር ክቡር አብይ አህመድ መናገራቸው ይታወሳል። ክቡር ጠቅላይ ሚኒስተሩ ባስቀመጡት መመሪያ መሰረት የኢሚግሬሽንና ዜግነት አገልግሎት የመጀመሪያውን የዲፕሎማቲክ ፓስፖርት ሰጥቷል። የኢሚግሬሽንና አገልግሎት የመጀመሪያውን የዲፕሎማቲክ ፓስፖርት ለአቶ ብዙአየሁ ታደሰ የኢስት አፍሪካን ሆልዲንግ እና የናሽናል ሲሚንቶ ሆልዲንግ ሼር ካምፓኒ ቦርድ ሊቀመንበር ሰጥቷል። ለሀገር ባለውለታዎች፣ ለከፍተኛ ግብር ከፋዮች እንዲሁም ለልዩ አገልጋዮች የሚሰጥበት መገልገያ ቦታ መኖሩንም ዋና ዳይሬክተሯ ገልጸዋል።